ሰላም እንደምን አላችሁ? ይህ ሰሚት አደባባይ ፔፕሲው ጋር ባለ ኔክሳ ካፌያችን ላይ የተደረገ ዝርፊያ ነው። ይሄው በሩ እንዴት እንደምታዩት ያው እንዴት እንደሚገነጥሉት እያያችሁ ነው። በጣም ይሄ አንደኛው ሌባ ነው። ይሄ መጀመሪያ ጊዜ ጥር 15 የተደረገ ዝርፊያ ነው። የቡና መፍጫ ማሽናችን ነው ይሄ በዚህኛው ዙር የተወሰደው። በሁለተኛው ጊዜ የተመለሱ ጊዜ ደግሞ ትልቁ የቡናና የሻይ የማኪያቶ መስሪያ ማሽን በጣም ውድ ማለት ያው ዋጋውን ምናልባት ልታውቁት ትችላላችሁ። ያው ብራንድና ሀገር ተመርጦ ነው ካፌ ደግሞ ስራ ሲጀመር እንትን የሚባለው። ይሄ ደግሞ ዋነኛውና ወሳኙ ሌባ ነው። ምክንያቱም ይሄ የመጀመሪያው ጊዜ መጣ ጊዜ ይሄው ሽጉጥ ይዟል እጁ ላይ እቺኑ ልብስ እንደለበሰ በሁለተኛው ጊዜ አሁን ከወር ከምናምን በፊት ካፌው ድጋሚ ሲዘረፍ ይሄው እዚህ ጋር እንደምታዩት ይሄ ድጋሚ የተመለሱ ጊዜ ነው። ጥበቃዎች አሉ፣ ነገር ግን መሳሪያ ይዘው ይሄው መሳሪያ ያለው እና መሳሪያ ይዘው ጥበቃዎቹን በማስፈራራት ነው ዝርፊያውን የሚፈጽሙት እና ፖሊስም ያው አመልክተን ብዙ ነገር ጠብቀን ነበር። ይሄን ሁሉ ጊዜ ምንም አይነት መፍትሄ ልናገኝ አልቻልንም። ስለዚህ እባካችሁ እዚህ ሚዲያ ላይ ይዘን መውጣት ግድ ስለሆነብን ነው። አሁንም ለሶስተኛ ጊዜ ሙከራ እየተደረገ ስለሆነ በቀደም ሰኔ 16 ከሌሊቱ 9 ሰዓት ላይ በቦታው መተው ነበር መኪና ይዘው ድጋሚ ዘረፋ ለመፈጸም። ጥበቃዎቹ ሲቀሳቀሱ እርስ በርስ ተረኛ የነበረው እየጠበቀ የነበረው ሰው ሌሎች የተኙትን ሲቀሰቅሳቸው ነው ሮጠው ያመለጡትና እባካችሁ እዚህ ሚዲያ ላይ ያው የተለያየ አካባቢ ስለሆነ የምንኖረው በአካባቢያችሁ ላይ የምታቋቸው ሰዎች ወረታውን እንከፍላለን፣ አድራሻችንን እናስቀምጣለን። እባካችሁ ተባበሩን። ምክንያቱም በቃ መስራት አልቻልንም። ለመስራት ነበር ይሄን ካፌ የተከፈተው፣ ግን አሁን ላይ ተስፋ አስቆራጭ ደረጃ ላይ እየደረሰ ስለሆነ እባካችሁ ተባበሩን። ለሚደረግልን ቀና ትብብር ያሉበትን ለሚጠቁመን ወረታውን የምንከፍል ነው የሚሆነው። እባካችሁ ስለ እግዚአብሔር ብላችሁ እኛንም አግዙን። ግዴታ ስለሆነብን ነው እዚህ ላይ ይዘን መውጣት ያስፈልገን፣ ሚዲያ ላይ ይዘን መውጣት ያስፈልገን። ያው እዚህ ጋር ማሽኑን እንዴት እንደተሸከመው ይዩት። ለ2 የማይያዝ ማሽን ለብቻው ነው የተሸከመውና ሶኬቱን እንዴት እንደሚገነጥሉት የበቅድሙን አይታችኋል። የመፍጫ ማሽኑን እንዴት እንደገነጠለው ያው ብር እየፈለገ